ዓመተ ምህረቱ 1177 ነው። በግርገድ በረሃ ውስጥ አንድ አስገራሚ ትዕይንት ይታያል። በአንድ በኩል በታሪክ ስሙ የሚፈራውና ብርቱ መሪ ሳላዲን በ10 ሺዎች የሚቆጠሩ ሰራዊቱን አስከትሎ ይገሰግሳል። በሌላ በኩል ደግሞ ገና በ16 ዓመት ዕድሜው የሚገኝ በአካል የደከመና በቀኝ እጁ ሰይፍ መጨበጥ የማይችል ወጣት ንጉሥ ጥቂት ወታደሮቹን ይዞ ቆሟል። ይህ ወጣት የኢየሩሳሌም ንጉሥ ባልድዊን አራተኛ ነው። የባልድዊን የጽናት ታሪክ የጀመረው ገና በ9 ዓመቱ ሲሆን ከጓደኞቹ ጋር ሲጫወት እጆቹ ላይ ቧጭረውት ሳለ ምንም አይነት የህመም ስሜት አለመሰማቱ ታላቁን የታሪክ ጸሐፊ ዊልያምን አስደንግጦት ነበር። ያ የህመም ስሜት ማጣት የታላቅ መከራ መጀመሪያ የሥጋ ደዌ ምልክት ነበር። ነገር ግን ባልድዊን በሽታው አልጋ ላይ እንዲያስቀረው አልፈቀደም። በሞንት ጊዛርድ ጦርነት ላይ ይህ በደዌ የዛለ ንጉሥ ከፈረሱ ወርዶ በመንበርከክ ወደ ፈጣሪው ጮኸ። ከዚያም ተአምር በሚመስል ሁኔታ የሳላዲንን ግዙፍ ሰራዊት ድባቅ መታው። በበሽታው ምክንያት ፊቱ እየፈራረሰ እይታው የጠፋና እጅና እግሩ እየሰለለ እንኳን በቃሬዛ ተኝቶ ሰራዊቱን እየመራ ታላላቅ ድሎችን ተቀዳጅቷል። በስተመጨረሻ ግን በ24 ዓመቱ በዘመኑ ሕክምና ያልተገኘለት ደዌ መላ አካሉን ተቆጣጥሮት ለሞት በቃ። ሰላም አለይኩም። ወአለይኩም ሰላም። የሥጋ ደዌ በታሪክ ረጅም ዘመናትን ያስቆጠረ ቢሆንም ዛሬም ዓለም አቀፋዊ የጤና ስጋት ነው። በዓለም ጤና ድርጅት መረጃ መሠረት በየዓመቱ በአማካኝ ከ200,000 በላይ አዳዲስ ታካሚዎች በዓለም ዙሪያ ይመዘገባሉ። በሀገራችን ኢትዮጵያም በሽታው አሁንም በከፍተኛ ትኩረት ከሚታዩ የጤና ችግሮች አንዱ ሲሆን በየዓመቱ ከ2500 በላይ አዳዲስ ሰዎች በበሽታው ይያዛሉ። ይህም ኢትዮጵያን በዓለም አቀፍ ደረጃ ከፍተኛ የስርጭት መጠን ካለባቸው ጥቂት ሀገራት ተርታ እንድትሰለፍ ያደርጋታል። ለዚህ በሽታ መንስኤ የሆነው ማይኮባክቴሪየም ሌፕሬ የተባለው ባክቴሪያ ነው። ይህ ባክቴሪያ እጅግ በጣም በዝግታ የሚራባ ሲሆን ባክቴሪያው ለመራባት ከሰውነት ሙቀት በታች 30 ዲግሪ ሴልሲየስ የሆነበት አካባቢን ስለሚመርጥ በዋናነት ቀዝቃዛ የሆኑትን የሰውነት ክፍሎች ማለትም ቆዳን፣ የአፍንጫ መሸፈኛንና የእጅ እግር ነርቮችን ያጠቃል። ተህዋሲያኑ ነርቮች ላይ በሚያደርሱት ጉዳት ምክንያት ሰውነታችን መረጃን ወደ አእምሮ የማስተላለፍ አቅሙን ያጣል። ይህም ጡንቻ መዛልና የሰውነት ክፍል ስሜት አለመሰማትን ያመራል። በሽታው የሚተላለፈው በዋናነት የታመመና ሕክምና ያልጀመረ ሰው ሲያስል ወይም ሲያነጥስ በሚወጡ ጥቃቅን የአየር ጠብጣዎች አማካኝነት ቢሆንም ለመተላለፍ ግን ከታካሚው ጋር ለረጅም ጊዜ የሚቆይ የቅርብ ንክኪን መኖር አለበት። የደዌ ምልክቶች መታየት የሚጀምሩት ተህዋሲያኑ በሰውነታችን ውስጥ ከገቡ ከ3 እስከ 5 ዓመት አንዳንዴም እስከ 20 ዓመት ባለው ጊዜ ውስጥ ሊሆን ይችላል። በሽታው በሁለት ዋና ዋና ክሊኒካዊ ዘርፎች የሚከፈል ሲሆን እነሱም ጥቂት የቆዳ ቁስሎች የሚታዩበት ቱበርኩሎይድና በስፋት የሚሰራጭ ብዙ የቆዳ ላይ ምልክቶችና የነርቭ እብጠቶች የሚታዩበት ሌፕሮማተስ ናቸው። ዋነኛው የቆዳ ምልክት ደብዘዝ ያሉ ወይም ቀላ ያሉ ፀጉር የማይበቅልባቸውና ላብ የማይወጣቸው የቆዳ ክፍሎች መታየት ነው። እነዚህ ቦታዎች ትኩሳት፣ ቅዝቃዜም ሆነ ህመም የማይሰማቸው በመሆኑ ታካሚው ሳይታወቀው ለከባድ ቁስለት ሊጋለጥ ይችላል። ከቆዳው በተጨማሪ የዳርቻ ነርቮች መወፈርና መቆጣት፣ የእጅና እግር መደንዘዝን፣ የጡንቻ መሳሳትንና እንደ ነብር መዳፍ ጥፍር የሚያስመስል የእጅና እግር መጣመምን ያስከትላል። ንጉሥ ባልድዊን ፊቱን በጭንብል ሊሸፍን የነበረው በሽታው በፊቱ ላይ የአይን ሽፋሽፍት መርገፍን፣ የአይን ቆብ መዝጋት መቸገርን እና የአፍንጫ ሥጋ መበላትን በማስከተሉ ነበር። ጥሩ ዜና ግን ዛሬ ደዌ ሙሉ በሙሉ የሚድን በሽታ መሆኑ ነው። ዘመናዊው ሕክምና መልቲ ድራግ ቴራፒ በተባለ የ3 አንቲባዮቲኮች ጥምር በመጠቀም በሽታውን ከስር መሠረቱ ማጥፋት ይቻላል። የሕክምና ጊዜው እንደ በሽታው አይነት
ከ6 ወር እስከ 12 ወር የሚወስድ ሲሆን የመጀመሪያው መጠን እንደተወሰደ በሽታው ወደ ሌላ ሰው የመተላለፍ ዕድሉ ወዲያውኑ ይቆማል። ይህ መድኃኒት በማንኛውም የመንግሥት ጤና ተቋም ያለምንም ክፍያ በነፃ የሚሰጥ ሲሆን ሕክምናው በጊዜ ከተጀመረ ምንም አይነት የአካል ጉዳት ሳይደርስ ሙሉ በሙሉ መዳን ይቻላል። ቀድሞ የደረሰ የአካል ጉዳትም ካለ ደግሞ በፊዚዮቴራፒና በተሃድሶ ሕክምና የአካልን እንቅስቃሴ ማስተካከል ይቻላል። በአጠቃላይ ደዌ፣ መርገም ወይም የማይድን በሽታ ሳይሆን የሕክምና እርዳታ የሚያስፈልገው ተላላፊ በሽታ ነው። እንደ ንጉሥ ባልድዊን ሁሉ ዛሬም ታግለን ማሸነፍ የምንችል ሲሆን ልዩነቱ ግን ዛሬ ለንጉሡ ያልነበረው የሕክምና ዕድል በእጃችን መኖሩ ነው። ስለሆነም በቆዳችን ላይ ያልተለመደና ስሜት የማይሰጥ ምልክት ካየን ሳናቅማማ ወደ ጤና ተቋም በመሄድ ራሳችንንና ማኅበረሰባችንን ከበሽታውና ከሚያስከትለው የአካል ጉዳት መጠበቅ ይኖርብናል።